ጠላቶችህ ሊዋጉህ የተጋበዙት ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላምን አስፈን ይላቸዋል። አየሽ፣ ሊዋጋ መተው ማለት ነው። ለእርቅ ከወረዱ አንተም ለእርቅ ውረድ፣ ሰላም ነው የሚፈለገው ይላቸዋል። ፈመስተቃሙ ለኩም ፈስተቂሙ ለሁም አለ። ሙሐመድ ሆይ ጠላቶችህ ቀጥ እስካሉ ድረስ አንተም ቀጥ በልና በሰላም ኑር ይላቸዋል። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ ተተመነው ሊቃል ዐዱው ወሰሉላህ አልዓፊያ አሉ። አደራ ከጠላት ጋር ተገናኝታችሁ መፋለምን መጋደልን እንዳትመኙት፣ ይልቁንስ በእናንተም በእነርሱ መካከል አላህ ሰላምን እንዲያሰፍን ጸልዩ አሉ። ያ ሰላም። ነገር ግን በሀገሪቱ ላይ እኔ ሰላምን አልፈልግም እዋጋለሁኝ ካለ፣ በእምነትህ እኔ በቃ ጠልቻለሁ እዋጋለሁኝ ካለ፣ ወይንም ከሀገርህ ላሳደህ እፈልጋለሁ የተዋግቼ ካለ፣ ይሄን ሰው ምን አድርጉ ነው የምትሉት? የዚህ አይነቱን ነው አላህ በቁርአን ላይ ተዋጉት ያለው። የቱ ጋር ከተባለ በሱረቱል በቀራ ላይ ወቃቲሉ ፊ ሰቢልላህ አለዚነ ዩቃቲሉነኩም፣ እነዚያን የሚጋደሏችሁን ተጋደሏቸው አለ። የማይጋደሉ ከሆነስ እንዳትጋደሏቸው ብሏል። ቀጥሎ ምን አለ? ወላ ተዕተዱ አለ፣ ወሰን እንዳታልፉ ድንበር እንዳታልፉ ግን አለ። ምን ማለት ነው ድንበር እንዳታልፉ ማለት? ነቢ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተረጎሙት። ምን አሉ? ላ ተቅትሉ ጥፍለን ሰጊራን ወላ ሸይኸን ከቢራ ወፊ ሪዋየትን ኡኽራ ወላ ሸይኸን ሀረማ ወላ እምረአተን ወላ ቀሲሰን ወላ ራሂበን ፈቃቲሉ መን ከፈረ ቢላህ ወሐመለ ሲላህ አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? አደራ ህፃናትን እንዳትገሉ፣ አደራ ሽማግሌዎችን እንዳትገሉ፣ አደራ ሴቶችን እንዳትገሉ፣ አደራ ቀሳውስቶችን እንዳትገሉ፣ ነገር ግን በአላህ የካደ ሊዋጋቸው የተጋበዘን አካል አሉ። ሊዋጋ የተጋበዘ አካል ሰይፍ ተሸክሞ የመጣን አካል እንጂ ተጋደል እያለ ያለው እነሱም እናጠፋለን እንዋጋለን ብለው ከመጡ ነው። ራሳቸው ለሞቸው እዛው ከተቀመጡ ማንም ያካሽ አይሽ ነው። ይሄን ይመስላል ለማንኛውም። እሺ አመሰግናለሁ። አልሐም ሌላ ጥያቄ አለሽ? ወጣሽ መሰለኝ። እሺ ከታች ወንድማችን ሰላም አለይኩም ወራህመቱላሂ ወበረካቱ። ኡስታዝ ወአለይኩም ሰላም። እሺ ኡስታዝ ሰላም አለይኩም። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሰማል? ይሰማል። አላህ አፊያ ኡስታዝ ሰላም ነው? አሚን አሚን አሚን። ደህና ነኝ አልሐምዱሊላህ። አላህ አፊያን ይመልስልህ። እንትን ማለት ይቻላል እንደ ኡስታዝ እኔ ወሃብያ ነኝ፣ እኔ ሰለፍያ ነኝ፣ እኔ ከሌ መንሃጅ ነኝ ብሎ በአደባባይ እንደዚህ አይነት እሺ ወሃብያ ስለሚባል ቀደም ስናገር ነበር እሰማለሁ። ጥያቄም ነበረኝ ቀደም ስናገር ነበር እኮ ስለ ወሃብያ ረዘም አድርጌ ስናገር ስለነበር ከሰማህ በቂ ነው። ወሃብያ የሚባል እንጃ የለም። ሰምተሃል? አይሰማም? ካልተሰማ እንዴት ነው ማድረግ ይችላል? ሌላ ጥያቄ አለ ስቀጥል? አይ የኔ ለየት ይላል ጥያቄው። አይ ነበር አይለበል ሰለፊያ ነኝ እኔ ከሌ መንሃጅ ነኝ እንደዚህ ምናምን ብሎ በአደባባይ ለሰው ማውራትስ እንዴት ነው የሚመስለው በእስልምና? ኦኬ ሰለፊ ነኝ ማለት ይቻላል፣ ችግር የለውም። ሼክ አብዱልዓዚዝ ኢብኑ ባዝ ተጠይቀው ነበር። አንድ ሰው ሰለፊ ነኝ ቢል ችግር የለውም ብለዋል። ሰለፊ ነኝ ማለት ነው ወደ ብለው ስንመጣ አና አተቢዑ አልኪታብ ወሱና ዐላ ፈህሚ ሰለፊል ኡማ ማለት ነው። እኔ ቁርአንና ሐዲስን በቀደሙት በመልካም ሰለፎች ግንዛቤ እገነዘባለሁ ማለት ነው። ማናቸው ሰለፎች ከተባለ ወልመቅሱድ ቢሰለፍ ሁም አህሉል ቁሩን አልሙፈደላ አሰላሳ አለዚነ ዘካሁም ነቢይ ሰለላሁ ዐለይሂ ወሰለም ፊ ሐዲሲሂ ሐይሱ ቃል ኸይሩ ናስ ቀርኒ ሱመ አለዚነ የሉነሁም ሱመ አለዚነ የሉነሁም። ነቢዩ ሰለላሁ ዐለይሂ ወሰለም ሶስት ክፍለ ዘመናትን አወድሰዋል። መልካም ሰዎች ማለት በእኔ ዘመን ያሉ ናቸው፣ ከዛ የሚቀጥሏቸው ከዛ የሚቀጥሏቸው ብለዋል። በሶስቱ ክፍለ ዘመን ላይ የነበሩ አካሎች አሰለፉ ሷሊህ ይባላሉ። የእነርሱ ለቁርአንና ለሐዲስ የነበራቸው ንጹህ ግንዛቤ ከቢድዓ የነጻ ከሽርክ የነጻ ስለነበረ ምን ተብሎ ይጠራል? ፈህሙ ሰለፍ ሷሊህ ይባላል። የቀደሙት መልካም ሰለፎች ግንዛቤ ተብሎ ይገለጻል። የእነርሱ ግንዛቤ ንጹህ ግንዛቤ ነውና ለቁርአንና ለሐዲስ የነበራቸው ግንዛቤ ያን መከተል ሰለፊ ያስብላል። ፈህማቸው ምን ይባላል? ጠሪቀት ሰለፊያ የሰለፎች መንገድ ጎዳና ይባላል። ስለዚህ ያን መከተል ችግር የለም። ራስን መግለጽ ችግር የለም። قال شيخ الإسلام ابن تيمية رحمه الله تعالى لا عيب على من أظهر مذهب السلف وانتسب إليه واعتزى إليه بل يجب قبول ذلك منه بالاتفاق فإن مذهب السلف لا يكون إلا حقه
ሸይኹል ኢስላም ኢብኑ ተይሚያ ረሒመሁላህ ተዓላ ላ ዐይበ ዐላ መን አዝሀረ መዝሀበ ሰለፍ ይላል። የሰለፎችን ጎዳና በራሱ ላይ ጋር ባደረገ ሰው ላይ ምንም አይነት ነውር የለበትም። ወንተሰበ ኢለይሂ ወደዚያ መንሀጅ ራሱን ያስጠጋም ሰው ላይ ችግር የለበትም። እኔ የሰለፎችን መንገድ እከተላለሁ። ወዕተዛ ኢለይህ ቃለ ሸይኽ ዑበይድ አልጃቢሪ ረሒመሁላህ ተዓላ ወዕተዛ ኢለይህ አይ አለዚ የቁል አነ ሰለፊ እኔ ሰለፊ ላይ ብሎ የሚናገር ሰው ምንም ችግር የለበትም ብሎ ሸይኽ ዑበይድ አልጃቢሪ ይህንን የኢብኑ ተይሚያ ንግግር በዚህ መልኩ ተረድተውታል፣ ተናግረውታል። በል የጅቡ ቀቡሉ ዛሊከ ሚንሁ ብልኢትፋቅ ፈኢነ መዝሀበ ሰለፍ ላ የኩኑ ኢላ ሐቀን። ኢማሙ ዘሀቢ ታሪክ ሲያደርጉ ጊዜ ሲራ አዕላሙ ኑበላ ላይ በርካታ ሰለፎችን ወካነ ሰለፊየን ይሉ ነበር። ያ አካል ሰለፊ ነበር እያሉ ይናገሯቸዋል። ይታቸዋል። ስለዚህ ሼክ አብዱልዓዚዝ ብን ባዝ ታላቁ ዓሊም ተጠይቀው እኔ ሰለፊ ነኝ ባለ ሰው ላይ ችግር የለውም ብለው ተናግረዋል። እኔ ቁርአንና ሐዲስን በሰለፎች ግንዛቤ እገነዘባለሁ ማለት ነው። እንዲህ ሰለፊ የሚለው ሌላ የተለየ ከቁርአንና ከሐዲስ ውጭ የሆነ መዝሀብ አይደለም፣ መንገድ አይደለም። ቁርአንና ሐዲስን ሰሓቦች፣ ታቢዒዎች፣ አትባዑ ታቢዒን በተገነዘቡበት ግንዛቤ እገነዘባለሁ ማለት ነው ባጭሩ። ያ ነው። ለምሳሌ ቁርአን ትከተላለህ? አዎ። ሐዲስን ትከተላለህ? አዎ። በማን ግንዛቤ ብትባል በሰለፎች ግንዛቤ። ማናቸው ሰለፎች ከተባልክ ሰሓቦች፣ ታቢዒዎች፣ አትባዑ ታቢዒን። ይሄ ባጭሩ ምን ይባላል? አተቢዕ ልኪታብ ወሱና ዐላ ፈህሚ ሰለፊ ልኡማ የሚለውን ባጭሩ አነ ሰለፊ የሚለው ጥቅልል ያደርገዋል። ቃል በቃል ሼክ አልአልባኒ ረሒመሁላህ ተዓላ እንደሱ ብለዋል። ወተኽተሲሩ ኩለ ሃዚሂ ልዕባራት ጠዊላ ቢከሊመት አነ ሰለፊ ይላል። ይሄን ሁሉ ረጅም የሆነውን ፍቺ ንግግር እኔ ሰለፊ ነኝ በሚለው ማሳጠር ትችላለህ ብለው ተናግረዋል። هذا كلام العلماء المعاصرين الشيخ عبد العزيز بن باز والألباني والشيخ ابن عثيمين والشيخ صالح الفوزان رحم الله من مات وحفظ الباقي. أين يسأل الله عنه الشيء قلبي السلام عليكم زوم. وعليكم السلام قلبي يتاچن عند شهادة ما استفلقالች እና እሺ አብራለች አለች። አሁን እስቲ ይተዋ አማታለች። እሺ ታናግረኝ። ሰላም ሰላም በይ። ሰላም ነው። እንዴት ነሽ? ሰላም አለን አልሐምዱሊላህ። እስልምናን መቀበል ፈልገሽ ነው? አዎ። እሺ የምለውን ቃል አብረሽኝ እየተከተልሽ በይ። እሺ አሽሀዱ አሽሀዱ አላ አላ ኢላሃ ኢላሃ ኢለላህ ኢለላህ ወአሽሀዱ ወአሽሀዱ አነ አላ አላ ሳይሆን አነ አላ አላ ሳይሆን አነ 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 ሙሐመደን ሙሐመድን ረሱሉላህ ረሱሉላህ። ማሻአላህ ጨርሰሻል። አላህ ምስጋና ይቀበል። ከዚህ በኋላ ሙስሊም ሆነሻል። አሁን ያልሽው ቃል የሸሃዳ ቃል ወይም የምስክር ቃል ይባላል። የእስልምና ሃይማኖት የመጀመሪያው ትዕዛዝና መሰረት ነው። ትርጉሙ አሽሀዱ አን ላ ኢላሃ ኢለላህ ማለት እነሆ ከአላህ በስተቀር በእውነት የሚመለክ ሌላ አምላክ የለም ብዬ መሰክራለሁ ማለት ሲሆን፣ ወአሽሀዱ አነ ሙሐመድን ረሱሉላህ ማለት ደግሞ ሙሐመድም የአላህ መልእክተኛና ነብይ ናቸው ብዬ መሰክራለሁ ማለት ነው። ከዚህ በኋላ ሙስሊም ነሽ። አንድ ሰው ወደ እስልምና ሲገባ ጊዜ የሚለው የሆነ የምስክር ቃል ይሄ ነው። በነቢያቶች ሁሉ ዘመን ይህን ቃል ነበር ሲያስብሏቸው የነበረው። የአምላካቸውን አምላክነት ያስመሰክሯቸዋል። እርሱም አንድና ብቸኛ እንደሆነ ሊመለክ የሚገባው ብቸኛ እንደሆነ ያስተምሯቸዋል። ይሄ ነው ነቢያቶች ሁሉ ሊሰብኩት የመጡት ቃል። ቃሉ ጥቂት ይመስላችኋል፣ ነገር ግን ለዚህ ነው የተፈጠርነው። አንዱን አምላክ በብቸኝነት እንድናመልክ፣ እርሱን በብቸኝነት እንድንገዛን የተፈጠር ነው። ያን አምላክ ነው አሁን ያወቀችውና የመሰከረችው። አላህ በቁርአን ላይ ሲናገር ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን፣ ሰዎችን ያልፈጠርኳቸውን ጋኔኖችንም እኔም በብቸኝነት እንዲገዙኝ እንጂ እያለ ይናገራል። ነቢያቶችም ሲያስተምሩ ይሄን ነበር። ወማ አርሰልና ሚን ቀብሊከ ሚን ረሱሊን ኢላ ኑሂ ኢለይሂ አነሁ ላ ኢላሃ ኢላ አነ ፈዕቡዱን፣ ከእኔ ከአላህ